በጣም ታታሪ ሰራተኛ፣ በጣም ጎበዝ፣ የማምንበት የምወደው ጓደኛዬ ነው። መልካም ጠባይ ያለውና የስራ ዝንባሌ ያለው ሰው ነው። ከባለቤቴ ጋር የእህታማች ልጆች ናቸው። ቤተሰብ በጸባዩ በጣም የተመሰገነ ለሽምግልናም ስንመጣ ባህሪውን ተገንዝበን እዚህ የተከበረ ቤት ደግሞ ለሽምግልና መድረክ ይታደስልኛ በኢትዮጵያዊነት በጨዋነት ደንብ አስተናግዳችሁን ስለ ፍቄ እንግዲህ በጣም ብዙ ምስክርነት ነው የሰማነው። በጣም ደስ ይላል በእውነት። ቁጭ በሉ። የመጣንበትን ነገር ሳንጨርስ ቁጭ አንልም። መጀመሪያ የመጣንበትን ነገር እንጨርስ። እንዲሁ ቁጭ ብለን የልብ ልባችን መጫወት እንችላለን። አዎ፣ ግን ደንቡ እንደሱ ስለሆነ ነው። ቁጭ በሉ የምትሉን ያው ጉዳዩን ከተቀበላችሁ በኋላ ያው በሽምግልና ደንብ መሰረት እንሄድ ብለን ነው። አላወቅንም ልጆቻችን መምጣቱን እንጂ እንደፈለጋቸዋለን እኮ እሱ አይደለ ዋናው። እንግዲህ የመጣንበት ዋና ዓላማ ልጃችሁ ማትሪክ ጌታቸውን ለልጃችን ፍቃዱ ትእዛዙ እንዲሰጡልን በክብር ለመጠየቅ ነው። ስጦታው ምንድን ነው? ያው ልጃችሁን እንድትድሩልን ማለት ነው። በትዳር አብረው እንዲኖሩ ፈቃደኝነታቸውን ከቤተሰብ ለመጠየቅ ነው። ቁጭ በሉ። እስክትፈቅዱልን ድረስ አንቀመጥም። ተፈቅዶልን ዘንድ በትህትና እንጠይቃለን። በእኛ በኩል ሁኔታው በግልጽ ስላለው ማንነቱን ለማረጋገጥ እስቲ ስለ ልጁ አንዳንድ ነገሮች ብታስረዱን ጥሩ ነው። በኢኮኖሚው ምን አይነት ሰው እንደሆነ፣ ጤንነቱ ምን አይነት ሰው እንደሆነ፣ ከዚህ በፊት ጋብቻ እንዳለው እንደሌለው፣ ልጅ እንዳለው እንደሌለው ብታስረዱን። እንግዲህ ወንድማችን ልጃችን ፍቃዱ ትእዛዙ በጸባዩ በጣም የተመሰገነ ለሽምግልናም ስንመጣ ባህሪውን ተገንዝበን ቀደም ብለን የምናውቀው ልጅ በመሆኑ ጤንነቱን በጣም የተሟላ ራሱንም በጣም የሚጠብቅ ወደፊት ለማደግም ጥረት የሚያደርግ በአሁኑ ሰዓትም ጥሩ ስራዎችን እየሰራ ያለ ልጅ በመሆኑ በስፖርት ራሱን እየገነባ ያለ ብሩህ ራዕይ ያለው ልጅ በኢኮኖሚም ቢሆን ራሱንና የምትሰጡንን ልጅ ከባለቤቱ ጋር ራሱን ማስተዳደር የሚችል ቁጥብና ጥንቁቅ የሆነ ልጅ ነው እና ይህንኑ አውቀን ነው የመጣ ነው። መቼም ስለሱ ባክግራውንድ ሳንረዳ አንመጣም። ቆመንም ለመለመን ያው ብዙ ነገሮች ተረድተን የመጣ ነው እና ይህን ለዚህ ልጃችሁን ማትሪክ ጌታቸውን ለትዳር አጋሩ ትሆን ዘንድ እንድትሰጡን አሁንም በትህትና እንጠይቃለን። አዎ፣ ጥያቄያችን እንኳን ተቋም እያቋቋም ነው ያለን። መቼም ይገባቸዋል። ዛሬ 2 ነገ 3 4 5 እያለ ትልቅ ተቋም ነው እያደራጀን ያለን። ቀላል አይደለም፣ እንደ ቀልድ የምናልፈው አይደለም። ስለዚህ ማስተዳደር የሚችልበት ገቢው
የተሻለ መሆን አለበት። ነገ ተነገ ወዲያ አብሮ ነው የሚያገኙት። ሰርቶ አብሮ ሊኖሩ ይችላል። ግን እስከዛው ድረስ ምን መደረግ አለበት? ኢኮኖሚውን በተመለከተ ጤንነቱን ወንድማችን ቃሉ ትእዛዙ ከድሮም ጀምሮ በጣም እየለፋ ቤተሰቦቹንም እያስተዳደረ እንደ ልጅ ጨዋታ ሳያምረው እንደ ልጅ ሌሎች ነገሮች ሳያምሩት በጣም እየለፋ ያደገ ልጅ ነው። ዋና ስራው ደግሞ ሙዚቀኛ ነው። ከዚህም በተጨማሪ ተጓዳኝ ስራዎችን እየሰራ ራሱንም ሆነ ቤተሰቡን የሚያስተዳድር ልጅ ነው። ከዚያም በተጨማሪ ደግሞ እግዚአብሔርን በጣም የሚፈራ ደግ ልብ ያለው ልጅ ነው። እኛ በዚህ አብረን ረጅም ዘመን የኖርን ያደገ ልጅም ስለሆነ በዚህ ጉዳይ በጣም እናምንበታለን። በተጨማሪም ደግሞ ትዳር እግዚአብሔር ስጦታ ስለሆነ እየተጋገዙ አብረው እየለፉ ኖረው ልክ ሁሉም ሰው በሄደበት መንገድ ለማለፍ የሚችሉ በጣም የምንታመንበት ወንድማችን ነው። ከዚህ ቀደም ትዳሩና ሊሞክሯል ትዳር ልጅም የለውም ልጅም የለውም። ቀደም ስላልኳችሁ ሙሉ ጊዜው ስራው ላይ ቤተሰቦቹ ላይ ነገ የተሻለ ነገር እንዲገጥመው የሚለፋ ልጅ እግዚአብሔርን የሚፈራ በቅን መንገዶች ላይ በበጎነት የሚመላለስ በጣም ምናምንበት ወንድማችን። እሺ ፈቅደናል። እንግዲህ ተቀመጡ። ፈቅደናል። የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ላይፈታ በልቶ ጠጥቶ ሀገር ባህሎች ዋዛ ፈዛዛ የማያጓጓት አረማመዷም የተቃና እሱ ወንድሙ ነው። እሺ ሌላ ደግሞ መቼም እንግዲህ እኛ አሁን ልጃችን ስንሰጥ በእርግጥ በጊዜው ልጆቹ ተስማምተውና ተፈቃቅረው ቢሆንም እንደ ቤተሰብ ደግሞ እኛ የሚያስጨንቀን ነገር ይኖራል። ምክንያቱም ሰው ሆኖ ማይጋጭ አንዳንድ ችግሮች በማላቸው ቢፈጠር እንደ አባት ካሉ ወንድምም ሆነ ሌላም ሆነ እኛ ኃላፊነቱን እንወስዳለን። እኛ አልፈን ይሄ ነገር የትም አይሄድም ብሎ ኃላፊነቱን የሚወስድ ሰው ማን ነው? ማለት ነው። በዚህ ጉዳይ ላይ ለመናገር ሁላችንም እንደምናውቀው ለትዳር ዋስትና የሚሆነው እግዚአብሔር ነው። ከእግዚአብሔር ቀጥሎ ግን ምድር ላይ ስንኖር
እንኳን ከሰው ጋር እየኖርን እርስ በራሳችን ራሳችን ጋር እንጋጫለን እና እኔ ፍቄን ወክዬ በማንኛውም ሰዓት በምፈለግበት ሰዓት መግባት እንዳለብኝ ከታመነብኝ እኔ እንዳሻው ጌታቸው እባላለሁ። ባለትዳርና የ7 ዓመት ልጅ አለችኝ። ኃላፊነቱን ወስዳለሁ። ስመጣም ኃላፊነት ወስጄ በተጨማሪም ላመስግን ትእዛዙ የፍቃድ ትእዛዙ ታላቅ ወንድም ነው። ሌሎችም እዚህ ያሉ ሰዎች ኃላፊነት እንወስዳለን። ተፈቅዶላችኋል ይሁን ብለናል። ስለዚህ እንግዲህ ያለውን ተቋደሱና
አባታችን ይባርኩልን። የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራው ሙስራዬ ሚዜዎቹ አድምቁላቸው በልልታ ሆታ የእናት ለአባት የተቀደሰ ገና መስገና ቸብ ቸብ አርጉት በልቶ እንግዲህ እሳቸው እናት ናቸው። ቀሪው ያው ቤተሰቡ እዚህ ያለው ቤተሰቡ ሁሉም ወንድም እህት አክስት አጎት ነው። እሳቸው እናት ናቸው። እሷ አክስት ነች፣ እሷም አክስት ነች፣ እሷም አክስት። ስለዚህ እኔ አጎት ነኝ፣ እሳቸውም አጎት ናቸው፣ እሳቸው አጎት ናቸው። እዛም አጎት አሉ፣ አሴም አጎት አሉ። እዛ ጋር በእናንተ አባት ደግሞ አጋጣሚ ዛሬ ይገባችሁ ተብሎ ነበረ። ለስራ ጉዳይ ወደ ውጭ ሄደው ዛሬ ይደርሳሉ ሰው ነበረ። ስራው ኤክስቴንድ ሆኖ መምጣት ስላልቻሉ ያልተገኙት ግን ከጠየቁና አስፈላጊ ከሆነ በቪዲዮ ኮል አለው ብለዋል። ወንድም አውቀናል። ለሌሎቻችሁ ራሳችሁን ታስተዋውቁ ደስ ይላል። እኔ ስሜ ሞገስ ተካ ይባላል። ሙዚቃ ሙያተኛ ነኝ። የዜማና የግጥም ደራሲ እንዲሁም ድምፃዊ ነኝ። አልፎ አልፎ ድምፃዊነት ስለሚሳተፍ ማለት ነው። በማህበራዊ ጉዳዮች ላይ እሳተፋለሁ። ለምሳሌ እንደ አሽከርክር ረጋ ብለት ሰዎች በትራፊክ አደጋ ህይወታቸው እንዳያጡ ንብረታቸው እንዳይጎዳ ከሰሯቸው ስራዎች አንዱ እሱ ነው ለማለት ነው። ጠቆም ለማድረግ ፍቃዱን ደግሞ በስራ አጋጣሚ አውቀዋለሁ። በስራ አጋጣሚ ካወቅኩት ጊዜ ጀምሮ ያለው ባህሪ በጣም ጥሩ ነው። ሁላችንም የሚስማማን ባህሪ ነው ያለው። የሚስማማን አይነት ባህሪ ያለው ነው። ያው እንግዲህ ራሴን አስተዋውቄ አለፍ ፍቃዱን በስራ አጋጣሚ ተገናኝተን ያለውን ባህሪን በዛው አጋጣሚ ለመግለጽ ፈልጌ ነው። አመሰግናለሁ። እኔ አበበ ብርሃኔ እባላለሁ። ሙዚቃ ሙያተኛ ነኝ። በተጨማሪ ፍቅር አዲስ ባለቤት ነኝ። በዚህ የተከበረ ቤት ውስጥ ለሽምግልና በጣም ደስ ይለኛል። ፍቃዱን የማውቀው ከዳዊት ጋር ዳዊት አይደና አሸንፎ በሙዚቃ ስራ የመጣበት ጊዜ ነው የማውቀው። ከዛም ጊዜ ጀምሮ በማየው በሁሉ ነገር እያደገ እየበለጸገ የመጣ ልጅ ነው። በዚህ የተከበረ ቤት ደግሞ ለሽምግልና መመረጥ በጣም ደስ ይለኛል። ቤቱ ግርማ ሞገሱ ደስ ብሎኛል። ትዳራቸውን እግዚአብሔር ይባርከው። አመሰግናለሁ። የሽምግልናው በጠየቅነው መሰረት በደንብ አስተናግዳችሁ በሚገባ ሁኔታ በኢትዮጵያዊነት በጨዋነት ደንብ አስተናግዳችሁን በጣም ደስ በሚል ሁኔታ ስለተቀበላችሁን ከልብ እናመሰግናለን። ከዛ በመቀጠል ፍቄ ከማውቀው ጊዜ ጀምሮ በጣም የሚገርም ስለ እውነት የሚገርም ባህሪ ነው። በጣም ጸጥ ያለ ስርዓት ያለው ልጅ ነው። እንግዲህ ደግሞ እግዚአብሔር አብረው መኖራቸውን ጋብቻቸውን የሰላም የፍቅር የደስታ ያርግላቸው። ከዛ ደግሞ ልጅ ወልደው ሁሉን ነገር አይተው ደግሞ እንዲህ
ለመጠያየቅ ያብቃን። አመሰግናለሁ። አበጋዝ እባላለሁ። የሙዚቃ ሙያተኛ ነኝ፣ አቀናባሪ ነኝ። ከፍቄ ጋር እንግዲህ ያው በስራ ነው ብዙ የምንገናኝ የነበረው። አልፎ ተርፎም ጎረቤት የነበረ እና በዛ ዴቭ ስንት ዓመት ይሆናል? ከአንድ 7-8 ዓመት ነው ትውውቃችን እና በዛ ጊዜ ያሳየው መልካም ጠባይ ያለው እና የስራ ዝንባሌ ያለው ሰው ነው። ያ ነው ትውውቃችን። አመሰግናለሁ። ሙዚቃ ባለሙያ ፍቃዱ ጋር እንግዲህ ካወቅኩት ጊዜ ጀምሮ በጣም ትሁትና የምወደው የማከብረው ወንድሜ ነው። ከሙያ ቅርርባችን ባሻገር ደግሞ ከኔ ከባለቤቴ ጋር የእህታማች ልጆች ናቸው። ቤተሰብ በደንብ ነው የማውቀው እና እናንተንም በዚህ መልኩ ስላወቅኳችሁ ስላገኘኋችሁ በጣም ደስ ብሎኛል። አመሰግናለሁ። የፍቃዱ ጓደኛ ነኝ። ድምፃዊ ማንኛል ሉቃስ እባላለሁ። ፍቄ ያው በጣም የቅርብ ጓደኛዬ ነው። በጣም ያው ብዙዎቹ መስክረውለታል። እኔም ጨምሬ እንደምናገረው በጣም ጥሩ ባህሪ ያለው ትሁት ልጅ ነው። እንግዲህ ከእናንተ ጋርም ስላዛመድን እጅግ በጣም ደስ ብሎናል። የተባረከ ጊዜ እንዲያሳልፉ እመኛለሁ። አመሰግናለሁ። እኔ ዳዊት ዝግ እባላለሁ፣ ድምፃዊ ነኝ። ከፍቄ ጋር ደግሞ አብሮ አደግ የሙዚቃ ስራ በልጅነታችን አብረን ነው የጀመርነው። በጣም ታታሪ ሰራተኛ፣ በጣም ጎበዝ፣ የማምንበት የምወደው ጓደኛዬ ነው። እንግዲህ እዚህም የተከበረ ቤት ደግሞ እንድንገባ ስላደረገን በጣም ደስ ብሎኛል። ትዳራቸው ያማረ ልጆች ወልደን ደግሞ ድጋሚ ለክርስትና እንድንገናኝ ፈጣሪ ይርዳን እላለሁ። በጣም ደስተኛ ነኝ። ተዋናይ አለማየሁ ደርሶ እባላለሁ። እንግዲህ ከፍቄ ጋር ትውውቃችን እስከ 8 ዓመት በላይ ነው። እጅግ በጣም የምወደው እጅግ በጣም የማከብረው ልጅ ነው። ፍቄ በጣም ሰው አክባሪ፣ ፈጣሪውን የሚፈራ ልጅ ነው። ሰርቶ የማይደክም ሁሌ ለማደግ የሚጥር ልጅ ነው እና በእውነት እዚህ ቤት ውስጥ በመቀላቀላችንና ፍቄ የዚህ ቤተሰብ አባል በመሆኑ በእውነት ላደረጋችሁልን አቀባበል፣ ላደረጋችሁልን ነገር ሁሉ በእግዚአብሔር ስም እናመሰግናለን። እግዚአብሔር ያክብርልን። እንዴት ዋላችሁ? እንዳሻው እባላለሁ። የፍቄ በጣም ቤተሰብ ነኝ። ከፍቄ ጋር ከ18 ዓመት በላይ እንተዋወቃለን። በደንብ ነው። በስራዬ ደግሞ የመዝናኛ ዝግጅት አዘጋጅ ወይም ኢቨንት ኦርጋናይዘር ነኝ። አሁንም ፍቄም እየሰራ ያለው የአልበም ስራ ላይ በፕሮሞሽን በደንብ አብረን እየሰራ ያለን፣ ለነገ የተሻለ ነገር እንዲኖረው እንዲገጥመው አብረን እየሰራ ያለው ጓደኛ ነኝ። ይህንን የመሰለ ቤተሰብ ደግሞ በሽምግልና መጥቼ እናንተን በተወቄ በጣም ደስ ብሎኛል። እግዚአብሔር አምላክ ትዳራቸውን ይባርክላቸው፣ እናንተንም በጤና በፍቅር ያቆይልን። እዚህ ቤት እንዳይገባን በረከባ አመሰግናለሁ። እኔ ብንያም ድጋፍ ይባላለሁ። በሙያዬ የጤና ባለሙያ ነኝ። በተጓዳኝ ደግሞ የትወና ባለሙያ ነኝ። በትወናው እሳተፋለሁ። ከፍቄ ጋር እንግዲህ ወደ 8 ዓመት ገደማ ጓደኝነት አለን። ጓደኛሞች ነን። ፍቄ እንደተባለው ብዙ ተብሎለታል። በጣም ባህሪውን ያው መደጋገም ባይሆንብኝ አሁንም በጣም ትሁት ልጅና ጥሩ ባህሪ ያለው ልጅ ነው። እንግዲህ እግዚአብሔር ልቡን አይቶ ደግሞ ጥሩ ቤት ያስገባው ይመስለኛል። ፈጣሪ ደግሞ አሁንም ይሄ ጥሩ ቤት ገብቷልና ቀሪውን ህይወታቸውን የተባረከ ጥሩ ዘመን እንዲያደርግላቸው እመኛለሁ። አመሰግናለሁ። ያለምትማ እባላለሁ። ከፍቃዱ ጋር አብሮ አደግን ከልጅነት ጀምሮ እስከ አሁን ድረስ አብረን ያለ ነው። የልጅነት ጓደኛሞች ነን። እግዚአብሔር አምላክ ለዚህ ለቅዱሱ ጊዜና ወደ መልካም ትዳር እንዲገባ ስለፈቀደለት እግዚአብሔር የተመሰገነ ይሁን። መልካም ጋብቻ ይሁንለት። አመሰግናለሁ። ፍሬው እባላለሁ። የፊልም ባለሙያ ነኝ። ፍቃዱ ወንድሙ። ላመስግን እባላለሁ። የፍቃዱ ታላቅ ወንድም ነኝ። ደስ ብሎኛል። እባላለሁ። ፍቄን ለልጄ ነው የማየው። ረዥም ጊዜ ሙዚቃን የጀመረው በእኔ ቢሮ ውስጥ ነው። ረዥም ጊዜ ከእኔ ጋር የሰራ ተማሪ ሆኖ ማለት ነው እና ከጀማሪነት ሙዚቃ ጀምሮ እስካሁን እስካለበት ድረስ አብሮኝ የኖረ ነው። ጓደኛ አይደለም፣ በጣም በእድሜ በልጠዋለሁ። ልጅ ነው እሱ። ግን ሙዚቃን ሀ ብሎ የጀመረው በእኔ ቢሮ ስለሆነ እዚህ መድረሱ በእውነት እግዚአብሔርን አመሰግናለሁ። እናንተ በአክብራችሁ እሺ ስላላችሁ ስለምትስተንግዷችሁ እግዚአብሔር ይመስገን። መልካም ጋብቻ።
መጀመሪያ ልጃችን ፈቃዱ እዚህ ስለደረሰልን ከምስጋና ይድረስልን። ምክንያቱም እኔ ማገለግለው ቃጥላ ማርያም ነው። ታውቃታላችሁ፣ አብዛኛው እዚህ ያለው ሰው ያውቃታል። እና እዚያ በመጣ ጊዜ እነ ተስፋ ብርሃን በመጡ ጊዜ ከዚያም በኋላ ከነዳዊት ጋር አብሮ መጣ። ከነታጎናፍር ጋር ከነማነሱ ወደ ውጭ ሄደው ነበር የተሽማሙ ጋር ከነሱ ጋር አብሮ መጡ ነበር እና በዚያ እንታወቅ እስካሁን ድረስ በወር ጊዮርጊስን እዚያ ይዘክራል። የሚገርማችሁ ነው ከምትሉት ጓደኞቹም ከሚገልጹት በላይ ነው። በቤተክርስቲያን ያለው ቅርበት ቀናዬ በደንብ ትሁት የሆነ ሰው ነው። እውነት በወር በ23 ጊዮርጊስን ይዘክራል። እሑድም እዚያ እየመጣ ነው የሚያሳልፍ። በእውነት ከሚገለጸው በላይ ነው። ገለጼም አልገልጸውም እና እግዚአብሔር ግን ፍጻሜውን ያሳምርልን። እውነት ለመናገር የሰው ልጅ ፍጻሜውን ሲያምር ነውና ፍጻሜውን ያሳምርልን። እንዲያው በቁርባ እንዲኖሩ ያድርግልን። እናት አባትም ደግሞ አክብራችሁ ስለተቀበላችሁን የከበረ ሕይወት ይስጥልን። በእውነቱ ስለ ፍቄ እንግዲህ በጣም ብዙ ምስክርነት ነው የሰማነው። በጣም ደስ ይላል በእውነት ከሃይማኖት አባት እስከ ጓደኛ እስከ ወንድም እስከ ዘመድ መስክራችሁለታል። እንግዲህ መልካም ባህሪ ያለው ልጅ እንደሆነ ያውቀናል። እኛም በጣም ደስ ብሎናል በእውነቱ። በእኛ በኩል ደግሞ እንግዲህ ፍቄ መቼም የተመረቀ ልጅ መሆን አለበት ብዬ ነው የማስበው። በጣም የተመረቀ ልጅ ነው። ምክንያቱም የእኛ ልጅ በማግኘቱ በጣም ሲበዛ እድለኛ ነው ብዬ ነው የማስበው። ሲበዛ ስለ እውነት ነው። ልጃችን በጣም ጨዋ ስርዓት ያላት በእናትና በአባቷ በጨዋነት ያደገች በጣም ትሁት ሰው አክባሪ ስነ ምግባሯ ያማረ መልካም ልጅ ነች እና እንደነገራችሁን ፍቄ ጥሩ ታታሪ ሰራተኛ ነው። ለስራው ለወደፊት አላማው ከጎኑ ሆና የተሻለ ደረጃ እንዲደርስ በጋራ የተሻለ ደረጃ እንዲደርሱ የምታበረታው የምታተጋው መልካም ድጋፍ ነው ያገኘው እና እጅግ በጣም እድለኛ ነው በእውነቱ። ከዛ በመቀጠል ደግሞ እኛም በእውነቱ እናንተ የተከበራችሁ ሽማግሌዎች በርቀት የምናውቃችሁ በጣም እናከብራችሁ በጣም እንወዳችሁ ሽማግሌዎች እኛ ቤት መታችሁ ጥያቄ በማቅረባችሁ እና በመቀላቀላችን በጣም ደስተኞች ነን። ደስ ብሎናል ለማለት ፈልጋለሁ። ከዛ እንግዲህ አንዳንድ